ብዙ አርቲስቶች ያው ወደ ውጭ ሀገር እየሄዱ ስራዎች ይሰራሉ ያው እኔን አንዳንዴ እንደ ሲም ካርድ ካገር አልወጣ ብዬ ስራ አልሰራም ያው ይሄ ነገር ያልፍና አንድ ቀን ወደ ውጭ የመሄድ እድል ያጋጥመኛል በፕሌን እየተጓዝኩኝ የመጀመሪያ ቀን ማል ፕሌን ላይ አንድ ቆሞ ቦምብ ንቅል ያደርጋል ወዲያው ከው ብዬ ሰማ አሸባሪ ነህ እንዴ ስንለው አይደለሁም ማለት እሺ ወይ እንደኛው ፎጋሪ ነህ አይደለሁም እሺ ወይ ፕሌኑን እናስነዳት ነው እኔ ፕሌን መንዳት አልፈልግም ማለት ታዲያ ምንድነው የምትፈልገው እዚህ ውስጥ ያሉትን ሴቶች በሙሉ ፈልጋለሁ ሲለኝ እኔ ፈርብ ያቀረቀርኩ እሱ ለካ ፍረተቢስ ነው ወዲያ አጠገብ የሆነ እህቴ ነበረች በደግብላ ሰማ እዚህ ውስጥ እናቶች ህፃናት ምናምን ስላሉ እኔ እንደፈለክ አርገኝ ያለሽ ሸሚዟን ስትፈታ ግሌ ተቀመጡ የ85 ዓመት አሮጊት ነበሩ ምን አባሽ ያስቀላምድሻል ሁሉንም ነው ያለው የፈለገው ነው ያልከ አረዲያ